የስደት ማስታወሻ ምዕራፍ 2 የሞተር ሲሳይና የአስፋልቱ ጦር። የባሱ ጎማ የኬንያን አስፋልት መቅመስ ሲጀምር ከጀርባችን የቀረው የሞያሌ አዋራ ብቻ ሳይሆን የነበረን ማንነት ጭምር ነበር። መኪናው ወደ ናይሮቢ ሲገሰግስ በመስኮት በኩል የሚታዩ ባዕድ ዛፎችና መንደሮች እንግዳ ነህ የሚሉኝ ይመስሉ ነበር። ያ ተራራ የሚያክለው ድፍረት አሁን ወደማላውቀው ሀገር ስገባ ቀስ እያለ ወደ ስጋት እየተቀየረ መጣ። ናይሮቢ ለኛ የስደት መጀመሪያ እንጂ መዳረሻችን እንዳልሆነች እናውቃለን። ቢሆንም ግን የዚያች ግዙፍ ከተማ ስም በጆሮአችን ሲያቃጭል የልባችን ትርታ ይጨምራል። በስም ብቻ የምታውቀው ከተማ ላይ ዘመድ አዝማድ የምታውቀው የሚያውቅ ሰው አለመኖሩ አንዳች እንግዳ ስሜት እንዲሰማ ያደርጋል። ምክንያቱም ስደተኛ ነህና። ነገር ግን ከሞያሌ ባስ መሳፈሪያው የነበረ ጉዞ በራሱ የሞት ሽረት ትግል ነበር። ድንበሩን በሞተር ሳይክል እንድንሻገር ያደረጉን ልጆች አዳዲስ ስደተኞች ወደ ባሱ ቦታ እናደርሳቸዋለን በሚል ስም ወደ ድብቅ ቦታ ወስደው እንደሚዘርፉና አንዳንዴም ሕይወት እንደሚያጠፉ የሰማነው ናይሮቢ ከገባን በኋላ ነበር። እኔን ያሳፈረኝ ሞተረኛ ገንዘብ ይዛቸዋል ሲል አለሳልሶ ጠየቀኝ። እኔ ግን ብዙም ባለመደናገጥ የያዝነውን ለደላላው ሰጥተናል። ለአንተ ድካም የሚሆን ግን 50 ብር አላጣም አልኩት። ሞተረኛው ለጓደኛው እነዚህ አይደሉም አለ። ምንም የላቸውም ማለት ቢሆን ተከታትሎ ሶስታችንን ባሱ ጋር ደረሱ። በሰላም መድረሳችንን ሳረጋግጥ ድፍን 50 ብር እጁ ላይ አስጨበጥኩት። ልጁም በመገረም አይኔ ውስጥ ሰርስሮ እያየኝ ይቅናሽ ያራዳ ልጅ ብሎ ተሰናብቶኝ ተለያየን። በኋላ ላይ ሲሲሊ 8ኛ መንገድ ላይ ያለ አዲስ አበባ ምግብ ቤት የተዋወቅነው ሌላ ስደተኛ ብዙዎች በእነዚህ ሞተረኞች እጅ ንብረታቸው ተዘርፎ ለሞት እንደተዳረጉ ሲነግረኝ ካላህ እገዛ ጋር በብልሃት ማምለጣችን ገባን። ነገር ግን የጉዟችን መሰናክል በዚህ አላበቃም። መኪናው የሞያሌን ድንበር ኬላ ጥሶ ሲወጣ ከፊት ለፊታችን የተደቀነው ሰፊና አስፈሪው የኬንያ ምድር ነበር። በግራና በቀኛችን የሚታየው ሰፊው የቦረና ፕላቶ፣ የምድረ በዳ ወለልና በሩቁ የሚታየው የቻልቢ በረሃ ትኩሳት ስደቱ ከሰው ሰራሽ ፈተና አልፎ ከተፈጥሮ ጋር የሚደረግ ትግል መሆኑን አበሰረን። እሱን ችላ ብለን ሶስታችን ወንበራችን ላይ ተጠጋግተን ቅልጥ ያለ ወሬ ይዘናል። እኔ ወንድሞቼ ይህን ሁሉ መከራ የምንገፋው ለዛች ለተባረከች ምድር ነው። ደቡብ አፍሪካ እኮ ዝም ብላ ሀገር አይደለችም፣ የማንዴላ ሀገር ናት። ያ ሁሉ የጭቆና ዘመን አልፎ ታላቁ ዴዝማንድ ቱቱ ቀስተ ደመና ብሎ የሰየማት የፍቅርና የእርቅ መገኛ። እዛ ስንደርስ ይሄ በሰው ሀገር የመሳቀቅ ስሜታችን በነፃነት አየር እንደሚተካ እርግጠኛ ነኝ አልኩኝ። ጀማል ራሱን በዝግታ እየነቀነቀ ልክ ነህ ቶሎሳ። እኔ ግን አሁን በዚህ ሰዓት ባሱ ውስጥ ሆኜ በህሊና የሚጮህ የቡቡዜላው ድምፅ ነው። አስቡት፣ ለመጀመሪያ ጊዜ በአፍሪካ ምድር ዓለም ኳስ ልትጫወትባት የመረጠቻት ሀገር እኮ ናት። የታቦ ምቤኪ የአፍሪካ ህዳሴ በተግባር የሚታይባት የጥቁር ህዝብ ኩራት የነበረች የዊኒ ማንዴላ ምድር። እኛ የምንሄደው ወደ ታሪክ መፈጠሪያ ነው። ኢብራሂም በፈገግታ የባሱን መቀመጫ እየዳሰሰ
እናንተ ስለ ታሪኩና ስለ ፖለቲካው ስታወሩ እኔ ደግሞ ስለ ተድላዋና ስለ ግርማዋ አስባለሁ። ደቡብ አፍሪካ እኮ የአህጉሪቱ ቁንጮ ናት። መሬቷ በወርቅና በአልማዝ የተለበጠ በዓለም ትልቁ የማዕድን ጉድጓድ ያለባት፣ እዚያ ስንደርስ መንገዱ እንደ መስታወት ነው ይባላል። የጀግናው የሻካ ዙሉ ደምና የብልጽግና ወዝ የታከለባት ሀገር። ለካ የሰው ልጅ እንዲህ ባለ ምድር ላይ የመኖር እድል አለው። እኔ በተራዬ ትክክል ነህ ኢብራሂም። ዋናው ነገር በዚያች ሀብታም ሀገር ውስጥ ሆነን ራሳችንን የምንቀይርበት ነፃነት ማግኘታችን ነው። ያቺ ውብ ሀገር ለሁላችንም የምትሆን ተስፋ አላት። ስደት ቢሆን ወደ ብርሃን የሚደረግ ስደት ይለያል። ጀማል በድምፁ ላይ እምነት እየተሰማ ባሱ በሄደ ቁጥር ልቤ ወደ ስቴዲየሙ እየተቃረበች እንደሆነ አስባለሁ። ይሄ 2010 ለደቡብ አፍሪካ ብቻ ሳይሆን ለኛም የአዲስ ህይወት ጅማሬ ዓመት ነው። የአውቶቡሱ ጎማ ከአስፋልቱ ላይ እያጨሰ ወደፊት ይገሰግሳል። እኔና ጓደኞቼ ግን በዚያች ባስ መቀመጫ ላይ ሆነን የደቡብ አፍሪካ ክብርና ውበት በምናባችን እየሳለን የነገውን ብሩህ ተስፋ በሹክሹክታ እንቀኛለን። በዚህ ስሜት ውስጥ ሳለን ጠቅላላ ጨዋታውን በምናብ ደስታችንን በዜሮ የሚያባዛ ክስተት ተፈጠረ። መኪናው ከመርሳቢቲ ከተማ 250 ኪሎ ሜትር ገደማ ርቆ ምድር ላይ ሲጋልብ አየሩ ከባድና በረሃማ እየሆነ መጣ። ወደ ናይሮቢ የሚወስደው መስመር ላይ 200 ኪሎ ሜትር ያክል እንደተጓዝን ሌላ አስደንጋጭ ትዕይንት ገጠመን። ከመሃል አስፋልቱ ላይ የሚወጡ የመኪና ጎማ ለመብሳት የተዘጋጁ ጦር የሚመስሉ ብረቶችና በሁለቱም በኩል የጥበቃ ቤት ያለበት ኬላ ላይ ቆምን። ይህ ቦታ የሰሜን ሆር አውራጃ አካል ሲሆን እንደ ኢልሬት ባሉ ራቅ ያሉ የፖሊስ ጣቢያዎች የሚጠበቅ ማንኛውም ስደተኛ ክፉኛ የሚንገላታበት የሚፈተሽበት የፍርሃት የሰቀቀን ቀጠና ነው። የኬንያ ፖሊሶች አንድ በአንድ እየፈተሹን ፓስፖርታችንን አገላብጠው ካዩ በኋላ ቢጫ ካርድ፣ የወባ ክትባት የላችሁ እናስራችኋለን የሚል ዛቻ ሰነዘሩብን። እኔ የሐረርጌ ቅላጼ የምሰማና የማወራ ሰው እንደመሆን የቦረና አፋን ኦሮሞ በቀላሉ ይገባኛል። የባሱን ረዳት ቀልጠፍ ብዬ ሳማክሮ ቤሴ ስጠው አለኝ። ገንዘብ ማለት ነው። ጠዋት በድንገትና ያለምንም ዕውቀት ውሃና ደረቅ ምግብ ከገዛውበት ሱቅ የዘረዘርኳት የኬንያ ሽሊንግ ከኪሴ አውጥቼ በኬላ ጠባቂው እጅ ላይ አሳረፍኩ። ያን ጊዜ ያ ጎማ የሚወጋው ጦር መሳይ ብረት ድምፁን አጥፍቶ ወደ ምድር ሆድ ውስጥ ሰመጠ። መኪናችንን በሰላም ኬላውን አልፋ ወደ ናይሮቢ የምታደርገውን የጭቃት ጉዞ ቀጠለ።